የአርሲ ኦርቶዶክሶችን ጉዳይ በተመለከተ አዳዲስ ነገሮች እየወጡ ነው። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከውጭ ሚዲያዎች ጋር ስላደረጉት ቃለ መጠይቅና ሌሎችም ሰፋ ያሉ መረጃዎችን ታደምጣላችሁ። አብራችሁን ቆዩ። አትሌት የይስ ታደለ ከሌላ አትሌት በተተኮሰበት ጥይት ህይወቱ አልፏል። የዚህ የግድያ ፈጻሚ የሆነውና ስሙ በህግ አካላት በኩል በይፋ ያልተገለጸው ሌላኛው አትሌት ድርጊቱን ከፈጸመ በኋላ ወዲያውኑ ከስፍራው ለማምለጥ ሙከራ አድርጎ እንደነበር ታውቋል። ነገር ግን አካባቢው ላይ በነበሩ ሰዎች ርብርብ በህግ ቁጥጥር ስር ውሏል። የአትሌት የይስ ታደለው የቀብር ስነ ስርዓት ዛሬ የተፈጸመ ሲሆን ግድያውን የፈጸመው አትሌት ስም እስካሁን አልተገለጸም። አትሌት የይስ ታደለው የቀብር ስነ ስርዓቱ ዛሬ ከቀኑ 6 ሰዓት ላይ በበኬ ማርያም ቤተክርስቲያን ተፈጽሟል። ኢትዮጵያ በዚህ ዓመት ብቻ 3 አትሌቶቿን በሞት ተነጥቃለች። የአርሲውን ጥቃት ተከትሎ ከትናንት በስቲያ ግንቦት 25 ሪጴ ሎላ የሚባለው መጠነኛ ኃይል ተንቀሳቅሶ ነበር። ጥቃት ወደ ተፈጸመበት ቦታ ሳይሄዱ በአቅራቢያው በሬ ታርዶላቸው ከትናንት ጀምሮ በመብላት ላይ ናቸው ሲሉ የጠለታ ነዋሪዎች ገልጸዋል። ውድመት ወደ ደረሰበት ቦታ ጠለታ ምንም አይነት እንቅስቃሴ አላደረጉም ነው ያሉት። መከላከያ ሰራዊት ወደ ስፍራው ለመንቀሳቀስ ሞክሮ የነበረ ቢሆንም ወደ ጠለታ የሚወስደው መንገድ በመበላሸቱ ተመልሰው ቅርብ ቦታ እንዲቀመጡ ተደርገዋል ብለዋል። ከደጋማው ቦታ ገበሬው ለእገዛ መጥቶ የነበረ ቢሆንም ሪጴው መከልከሉን ገልጸዋል። ገበሬው እንዲሁም የአካባቢው ሚሊሻ የተቸገረው ተተኳሽ ነው ብለዋል። ታጣቂዎቹ ከበርካታ የዞኑ ወረዳዎች ተውጣተው መተው ነው ብዛት ሆነው ድንገት ጥቃቱን የከፈቱት ሲሉም ነው ነዋሪዎቹ የገለጹት። የአብዛኞቹ ቀብር ተፈጽሟል። 2 ሰዎች ግን እስካሁን አስከሬናቸው አልተነሳም ነው ያሉት። እንዲሁም አድራሻቸው የጠፋ ሰዎችም አሉ ተብሏል። ታጣቂዎቹ እስከ ትናንት ግንቦት 26 ቀን መሳሪያዎችን አጥምደው እዛው ጥቃት የፈጸሙበት አካባቢ የነበሩ ሲሆን ዛሬ ሌሊቱን ማለትም ለግንቦት 27 አጥቢያ ወደ ቆላው መውረዳቸውን የአካባቢው ነዋሪዎች ተናግረዋል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ላይ ነው። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርቧል። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፍ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጿል። በምርጫ ቦርድ እውቅናው የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በሱ ፋንታ የአንድ ወገን ውሳኔ ወይንም ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት እገልጻለሁ ሲል ነው ያነሳው። ከሰሞኑ ከፍተኛ ቁጥር ያላቸው የትግራይ ወጣቶች በአፈሳና በተለያዩ መንገዶች ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫው ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። አብይ በሚሊዮን የሚቆጠሩ ደጋፊዎች እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ አማካሪያቸው አቶ ጌታቸው ረዳ ተናግረዋል። በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲያቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩት ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት አቶ ጌታቸው የሚያማክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው
በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡ ምን ያክል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት አቶ ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጆችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያክል እንደተማረረ የሚያሳይና ሰላም እንደናፈቀው አመላካች ነው ሲሉም ተደምጠዋል። አማካሪው አክለውም ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድን ለማስገባት የምችለውን ያክል ጥሪ ያለው ያሉ የጠቅላይ ሚኒስትሩ አማካሪ ስልጣናቸው ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበር መጠቆማቸውን አስታውሰዋል። ይህም ሙሉ ለሙሉ ህልው ነው ባይባልም በከፊል ግን በከባድ ሁኔታ እንደተሳካ አንስተዋል። ከሳቸው ቀጥሎ ስልጣኑን በተረከበው አካል ላይም ምንም አይነት ግላዊ ቂም እንደማይዙ ቢያረጋግጡም የቀድሞ ፓርቲያቸውን ህወሓትን ግን አምርረው ወቅሰውታል። ጌታቸው ህወሓት አሁንም ያከናወነውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩ ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለውታል። በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ይካሄዳል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ላይ የመራጮች ምዝገባ ሰኔ 1 ቀን እንደሚካሄድ የአፍሪካ ህብረት የምርጫ ታዛቢ ቡድን በሪፖርቱ ጠቅሶ ነበር። ይህንን አስመልክቶ ማብራሪያ የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በሚሊተሪ ካምፖችና የሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ምርጫው በተለየ ቀን እንደሚካሄድ አረጋግጠዋል። ሆኖም ህብረቱ ጁን 8 ማለትም ሰኔ 1 ቀን እንደሚካሄድ ሪፖርቱን ቢጠቅስም ወይዘሮ ሜላት ወርቅ ኃይሉ ግን ምርጫው በእነዚህ ልዩ ጣቢያዎች የሚካሄደው ሰኔ 2 መሆኑን የገለጹት። ይህ የተፈጠረበት ምክንያት ቦርዱ ያለበት የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹን በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው ነው ሲሉ ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን ገልጸዋል። ከዚህ ቀደም በሀገር ውስጥ ተፈናቃይ ካምፖች 28432 እንዲሁም በሚሊተሪ ካምፖች 126498 መራጮች መመዝገባቸው መገለጹ ይታወሳል። በተጨማሪም የተጠናቀቀው ውጤት የሚገለጽበትን ቀን በተመለከተ ህብረቱ ሰኔ 4 ቀን መሆኑን ቦርዱ ጠቅሷል። የቦርዱ ሰብሳቢ በበኩላቸው ከአቅም በላይ የሆነ ችግር ቦርዱ ከገጠመው ድምጽ በይፋ የማሳወቅ ስራ እስከ 20 ቀን የመግፋት መብት እንዳለውም ጠቁመዋል። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመርጣለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህም መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆናለች። ኤርትራ ከተመረጡት ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ማለትም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በምስጢር በተካሄደው የድምጽ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስትር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸው የቆጵሮሱን አንድሪያስ ካኩሪስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱን መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸው አሳስበዋል።
የመጨረሻው ጉዳያችን ስፖርታዊ ጉዳይ ነው። ፊፋ በ2026ቱ የዓለም ዋንጫ የፕላስቲክ ቁሳቁስ ወደ ስቴዲየም ይዞ መግባትን ከልክሏል። ዓለም አቀፉ የእግር ኳስ ማህበር ፊፋ በ2026ቱ የዓለም ዋንጫ ውድድር ተመልካቾች የፕላስቲክ ቁሳቁስ ወደ ስቴዲየም ይዘው መግባት እንደማይችሉ አስታውቋል። በዚህም አዲስ በወጣው ደንብ መሰረት ተመልካቾች በድጋሜ ጥቅም ላይ ሊውሉ የሚችሉ የፕላስቲክ ቁሳቁሶችን ወደ ስቴዲየም ይዘው መግባት እንደማይችሉ ተገልጿል። ከዚህ በፊት የፕላስቲክ ቁሳቁስ ይዘው መግባት ይፈቀድ የነበረ ቢሆንም ፊፋ በደህንነት ስጋት ምክንያት ይህንን አሰራር መቀየሩን የገለጸው ፊፋ የወሰደው እርምጃ ተጫዋቾችና ዳኞች ላይ ቁሳቁስ እንዳይወረወር በማሰብ መሆኑን ተመላክቷል። ውሳኔው በስቴዲየም ውስጥ የሚከሰቱ ግጭቶችንና ያልተገቡ ድርጊቶችን እንደሚቀንስም ታምኖበታል። አሜሪካ፣ ካናዳና ሜክሲኮ የሚያዘጋጁ የ2026ቱ የዓለም ዋንጫ ውድድር ከሰኔ 4 ቀን እስከ ሐምሌ 12 ቀን 2018 ዓ.ም ድረስ የሚካሄድ ይሆናል። ውድ የሽርሽር ኢትዮጵያ ቤተሰቦች ዝግጅቱን ከወደዳችሁት ለወዳጆቻችሁ አጋሩ። ያያችሁት ለመጀመሪያ ጊዜ ከሆነ ደግሞ ሰብስክራይብ አድርጉ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ፈጣሪ ቸር ያሰማን።